እንኳን አደረሳችሁ። እንደሚታወቀው ሳምንቱ ወይም ደግሞ ወቅቱ የትንሳኤ ወቅት ነውና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም በጤና አደረሳችሁ አደረሰን እላለሁ። ዛሬ አጠገባችን ወይም ደግሞ በመሀላችን የመምህራችን አሉ። እሳቸው ራሳቸውን ያስተዋውቃሉ። ስለዚህ የመጀመሪያው የህላዌ ሚዲያ ፖድካስት ነው ማለት ነው። በድጋሚ እንኳን አደረሳችሁ እላለሁ። ወደ መምህራችን ልሂድና በመጀመሪያ ደረጃ መምህራችን ያው ታናሽነታችንን ሳይንቁ ጥሪያችንን አክብረው እዚህ አጠገባችን ስለተገኙ እግዚአብሔር ያክብርልን እንላለን። እስቲ መምህራችን ራስዎትን ያስተዋውቁልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ በኃይሉ ስልጣን አሰሮ ለሰይጣን አገዞ ለአዳም ሰላም ዜስ ኮነ። ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም ሁላችንንም አደረሰን። ስሜ መጋቤ ስዩማን መምህር ክፍሌ ሞቱማ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶማሌ ሀገረ ስብከት የሕዝብ ግንኙነትና ትምህርትና ስልጠና ክፍል ኃላፊ ነኝ። ቀጠል ምናልባት ቅድም እንደጠቀስኩት ያለነው የትንሳኤ በዓል መርሃ ግብር ላይ ነውና ከዚህ መርሃ ግብር በስተመጨረሻ ሕዝበ ክርስቲያኑ ትንሳኤን እንዴት ማክበር እንዳለበትና መንፈሳዊ ፍሬ እንዲያፈራ እንፈልጋለን። ስለዚህ ዋናው ዓላማው የዚህ መርሃ ግብር ዋና ዓላማ ይሄ ነው። ስለዚህ መጀመሪያ ማቅረብሎት ጥያቄ ወይም ደግሞ የምጠይቀው ጥያቄ ምንድነው? ቤተ ክርስቲያናችን የትንሳኤውን ምስጢር የምታከብርበት ምክንያት ምንድነው የሚለውን ነገር ቢያብራሩልን። እሺ፣ እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው ያነሳው። እንግዲህ ትንሳኤ ስንል በዋናነት የምናከብርበት ትልቁ ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ምክንያት በማድረግ የምናከብረው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ይህንን በዓል ከታላላቆች ከአበይት በዓላቶች መካከል አንዱ የመዳናችን ምስጢር የተገለጠበት የታየበት ትልቅ በዓል ነውና ይህን በድምቀት እናከብረዋለን ማለት ነው። እንግዲህ በዚህ በትንሳኤ በዓል ላይ ስናከብር የምናያቸው የተወሰኑ ነገሮች የምን በዓል እንደሆነ የምናይባቸው ነጥቦች አሉ። የመጀመሪያው የትንሳኤ በዓልን ስናከብር ሞት ድል የተነሳበት ነው። የትንሳኤ በዓል ሞት ለዘመናት ሰዎችን እየያዘ ወደ መቃብር ያወርድ ነበረ። አሁን ግን ለስም አጠራሩ ክብር ምስጋና ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት ድል ተነስቷል። ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ተጽፎ እንደምናገኘው ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ሲል ይናገራል። ስለዚህ ሞት ድል ተነስቷል። የመጀመሪያው። ሁለተኛው ነፃነት አግኝተናል። በኦሪቱ ዘመን ስናይ ፋሲካ ማለት ማለፍ ማለት ነው። ማለፍ መከራውን ማለፍ ችግሩን ማለፍ ማለት ነው። በዚያን ዘመን አልፈዋል እስራኤላውያን። አሁንም ይህንን በዓል ስናከብር ፋሲካ ብለን እናከብረዋለን። ለምን ቢባል ከጨለማ ወደሚደነቅ ብርሃን ስላለፍን፣ ከሞት ወደ ሕይወት ስለተሸጋገርን፣ ከሲኦል ወደ ገነት ስለመጣን፣ ከባርነት ወደ ነፃነት ስለተሸጋገርን ይህንን በዓል ፋሲካ ብለን እናከብረዋለን። ነፃነት ያገኘንበት ስለሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ በደሙ ተዋጅተን በትንሳኤው ደግሞ ትንሳኤያችንን አረጋግጠን ያለንበት ስለሆነ በዚህ መልክ እናከብረዋለን። ሌላው ትንሳኤያችንንም ያረጋገጥንበት ነው። ይሄ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የሙታን ሁሉ በኩር ሆኖ ተነሳ ነው የሚለው መጽሐፉ። የሙታን ሁሉ በኩር ሆኖ ተነሳ። እንግዲህ የሙታን በኩር ስንል ምን ማለት ነው? መጀመሪያ ከሱ በፊት እንደሱ የተነሳ የለም። ብዙ ሙታን ተነስተዋል። አሁን ግን እሱ የተነሳው ያንን የሚፈርስ የሚበሰብስ ስጋን ከኛ የነሳው ስጋ በመቃብር ለሶስት ቀን ለሶስት መዓልት ከቆየ በኋላ ተነስቷል። እኛም ልክ እንደነሱ ጌታችን መድኃኒታችን ኢየሱስ ክርስቶስን አብነት አድርገን ሁላችንም እንደምንነሳ ትንሳኤያችን የተረጋገጠበት መሆኑን በመጽሐፍ ቅዱስ ላይ ተጽፎ እናገኘዋለን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል ሲል ይናገራል። ስለዚህ ትንሳኤያችን የተረጋገጠበት ነው።
እሱን መስለን የምንነሳበት ህይወት እንደሆነ እንረዳለን። ሌላው የሰላምና የእርቅ በዓል ነው። ይሄ በዓል ይህን በዓል ስናከብር ሰላምና እርቅ ተደርጓል። በሰው ልጆችና በመላእክት መካከል በሰማይና በምድር መካከል ትልቅ ጸብ ነበር። ያ ጸብ ያ ግድግዳ ፈርሷል ማለት የጥል ግድግዳ መፍረሱን ተበስሯል። ይሄም ለማብሰር ሲል መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንዲህ ይላል። በመጀመሪያው ቀን ደጅ ተዘግቶ ሳለ በመካከላቸው ሆኖ ለቅዱሳን ደቀ መዛሙርቱ ለሐዋርያቱ ምንድነው ያላቸው? ሰላም ለእናንተ ይሁን ነው ያላቸው። ሰላምን ነው የሰጣቸው። ለምን? እሱ በተዋህዶ የከበረ አምላክ ስለሆነ። በር ዘግተው በተዘጋ ደጃፍ ውስጥ ሆነው ሳለ በመካከላቸው ሆኖ ምን አላቸው? ሰላም ለእናንተ ይሁን አለ። ስለዚህ ሰላማችን የታወጀበት ድንቅ በዓል እንደሆነ ከዚህ እንረዳለን ማለት ነው። ስለዚህ የትንሣኤ በዓል ስናከብር ትልቁ ያው እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በሌሊት ነው። በሌሊት ስለተነሳ በዓሉንም እናከብረው በሌሊት ነው። በሌሊት ቅዳሴው የሚቀደሰው በሌሊት ነው። ጸሎቱ፣ ዝማሬው ሁሉ የሚደረገው በሌሊት ነው። ለምንድን ነው ይህንን የምናደርገው? ከጨለማ ወደ ብርሃን ስለተሸጋገር። ለዚህ ነው እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብለን የምንነጋገረው ማለት ነው። ከሚገርማችሁ በዚህ ወቅት ማለት ነው በዚህ በትንሣኤ ወቅት ሰላምታችን እንኳን ይቀየራል። ሰላምታ ስንለዋወጥ እንኳን ክርስቶስ ተንሥአ እሙታን፣ ክርስቶስ ሞትን ድል አድርጎ ተነሳ በአብይ ኃይሎ ስልጣን፣ በታላቅ ኃይል በታላቅ ግርማ አሰሮ ለሰይጣን፣ ሰይጣንን አሰረው፣ አግዓዞ ለአዳም፣ አዳምን ደግሞ ፈታው ወይም ነፃ አደረገው። አግዓዞ ለአዳም እምይእዜሰ፣ ስለዚህ ከወደ ፍስሐ፣ በዚህ የተነሳ ሰላምና አንድነት ፍቅር ሆነ ብለን ሰላምታችንን የምንለዋወጥበት ድንቅ የሆነ በዓል እንደሆነ ያው ልንረዳ ልንገነዘብ ያስፈልጋል። ከዚህ የበለጠ ብዙ ማብራሪያ መስጠት ይቻላል፣ ግን በአጭሩ ይሄንን ይመስላል። እሺ፣ ምናልባት ያው ላቀረብነው ጥያቄ ከበቂ በላይ የሆነ መልስ ነው ያገኘነውና ከዚህ ጋር ተያይዞ ምናልባት አሁን ከሰጡን ማብራሪያ ጋር ተያይዞ የትንሣኤውን በዓል በምናከብርበት ጊዜ ያው አንደኛ የትንሣኤውን በዓል ብናከብረው በሌሊት ነው ብለናል። ምክንያቱም ያው አንደኛ ጌታችን ጨለማውንና ከዛ በፊት የነበሩ ሕማሞችን ድል አድርጎ የተነሳበት የትንሣኤ በዓል ስለሆነ ማለት ነው። ስለዚህ ከዚህ ጋር ተያይዞ የምናነሳው ሁለተኛው ጥያቄ ምንድነው? ምናልባት ያው ቤተክርስቲያናችን ከምታከብራቸው 9 የጌታችን አበይት በዓላት መካከል የበዓለ ትንሣኤ በጣም ለረጅም ጊዜ ነው የሚከበረው። ሌሎች በዓላት 1 ቀን 2 ቀን ነው የሚከበሩት። ትንሣኤ ለ50 ቀን ነው የምናከብረው እና ከዚህ ጋር ተያይዞ ያው የደስታ ወቅት ነው ተብሎ በህዝበ ክርስቲያኑም በሌላውም ዘንድ ከቤተክርስቲያን መቅረት፣ ይሄ በጾም ወቅት የነበሩ ትጋቶች መቀነስ፣ ጸሎት፣ ስግደቱና የተለያዩ ነገሮች ይቀንሳሉ። ከዚህም ጋር ተያይዞ ምናልባት የቤተክርስቲያናችን አባቶች የጠቀሷት 2 ስንኝ ግጥም አለች። ያቺ ምን ትላለች? ጾም ስግደቱ ሲቆም ጸሎቱ ተረሳ፣ እኛ መሞት ጀመርን አንተ ስትነሳ የምትል አባባላለች እና ከዚህ ጋር ተያይዞ ምናልባት የትንሣኤውን በዓል የምናከብረው ሁላችንም በደስታ እና በተለያዩ እንትኖች ነው እና እንደ መንፈሳዊ ስርዓት የትንሣኤውን በዓል በደስታ ከማክበር ባሻገር በህይወታችን ውስጥ ምን አይነት ለውጥ ማምጣት አለብን የሚለውን ነገር ቢጠቅሱልን። መልካም። እንግዲህ የትንሣኤው በዓል ስናከብር መርሳት የሌለብን ጉዳዮች አሉ። አንተ አሁን ቅድም እንደገለጽከው አባቶቻችን አባባል ጀምሮ የተናገርካቸው አሉ። ምንድነው? ትንሣኤውን ስናከብር መንፈሳዊነታችንን ረስተን መሆን የለበትም። እንደውም በይበልጥ የክርስቶስ ትንሣኤ እኛን ሊያበረታን ይበልጥ ራሳችንን ለእግዚአብሔር ልንቀድስበት የሚገባ ጊዜ ሊሆን ይገባል። እርግጥ ነው 55 ቀን ጾመን ነበረ። እንደገና የጾምነውን ያክል ደግሞ በዓለ ፋሲካ ተብሎ ወይም በዓለ 50 ተብሎ ሰው በፈለገው ሰዓት መብላት ይችላል፣ እንዲበላ ተደርጓል። ይሄ ማለት ግን ሰው መንፈሳዊነቱን እንዲረሳ በትንሣኤው ያገኘውን ጸጋ እንዲረሳ ማለት አይደለም። እንደውም በይበልጥ ማድረግ የሚገባቸው ነገሮች ሊኖሩ ያስፈልጋል። ትንሣኤው የሰጠን ብዙ ነገር ስላለ፣ ለምሳሌ ትንሣኤው የሚያስተምረን አለ። ከሚያስተምረን ትምህርቶች መካከል አንዱ ምንድነው? መነሳትን፣ ሰው መነሳት እንዳለበት ያስተምረናል። በዚህ በዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ሰው ብፁዕና ቅዱስ ነው፣ ሁለተኛው ሞት አያገኘውም ይላል። አሁን እዚህ በደንብ አድርገን ልናስተውል ያስፈልጋል። ስለዚህ የመጀመሪያው ትንሣኤ የተባለ ምንድን ነው?
የመጀመሪያው ትንሣኤ ማለት ሰው ቢበድል በንስሐ የሚነሳበት ሞት ድል ተነስቷል ብለናል። አሮጌውን ማንነት መተው፣ ጥላቻን መተው፣ ዝሙትን መተው፣ ስርቁትን መተው በምን በንስሐ መመለስ መነሳት እንዳለ ያሳየናል ማለት ነው። ስለዚህ ይበልጥ እንደውም ልንነሳ እንደሚያስፈልግ መጽሐፍ ቅዱስ ይነግረናል። በዚህም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይም በድጋሚ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ፣ ከሞት ጋር አንድ እንሆን፣ በጥምቀቱ ከእርሱ ጋር ተቀበርን እያለ ይናገራል። ስለዚህ ከክርስቶስ ጋር አንድ ለመሆን መነሳት ያስፈልጋል ማለት ነው። ይሄንን ደግሞ የምናደርገው ምንድነው? ያ አሮጌ ማንነት ምንድነው? በኃጢአት የነበረን ዘመን ያንን ትተን በፍቅር ልንመላለስ በንስሐ ልንመላለስ ያስፈልጋል ማለት ነው። ስንፍናን መተው፣ ትንሣኤውን ስናከብር ስንፍና መቅረት አለበት። ቅድም እንዳልከው ጾም ጸሎቱ ሲቀር ምኑ ተረሳ ነው? ጸሎቱ ተረሳ። ጸሎት ማቆም የለብንም። ይበልጥ እንደውም እንድንበረታም ስንፍናን አይነግረንም ትንሣኤው። ስለዚህ የድሮ ስንፍናችንን ልንተው ያስፈልጋል፣ ልንቀብረው ያስፈልጋል። ስንፍና ሊሞት ትጋት ሊበረታ ያስፈልገዋል ማለት ነው። በአዲስ እና የጽናት መንፈስ በጥሩ ስነ ምግባር ራሳችንን አንጸን መነሳት ያስፈልጋል። ሌላው የተስፋ ሰዎች መሆን። አሁን ትንሣኤው የሚነግረን ምንድነው? የተስፋ ሰዎች እንድንሆን፣ የተስፋ ሰዎች መሆን እንድንችል ያደርገናል ትንሣኤው። ለምሳሌ በመጽሐፍ ቅዱሱ ላይ ተጽፎ የምናገኘው ሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ እርሱ በእውነት ተነስቷል። ስለዚህ እሱ እንደተነሳ እኛ ምን እነሳለን? ተስፋ መቁረጥን ከኛ ማስወገድ ያስፈልጋል። በተለይ በወጣቶች ሕይወት ውስጥ ያለ እንቅፋት በመጣ ቁጥር፣ አንዳንድ ነገሮች በመጡ ቁጥር ተስፋ የሚቆርጡ አሉ። ትንሣኤው የሚያሳየን ተስፋ ነው። በተስፋ እንድንለመልም ያሳየናል። ስለዚህ የተስፋ ሕይወት እንዲኖረን ያደርጋል። የፍቅርና የይቅርታ ሰዎች እንድንሆን ያግዘናል ትንሣኤው የሚያሳየን። ትንሣኤው ይበልጥ እንድንደክም አይደለም፣ እንደውም ይበልጥ የፍቅርና የሰላም ሰዎች እንድንሆን፣ ለሌሎች እንድናስብ የሚያደርገን እንደሆነ ልንረዳ ያስፈልጋል። እንደዚሁም ጌታችን የተነሳው ትንሣኤ ስለ ሰው ልጆች ሲል ነው። ያው ወደዚህ ምድር የመጣውም ስለኛ ሲል ነው። በዚህ ምድር የተመላለሰውም ስለኛ ሲል ነው። የሞተው ስለኛ ሲል ነው። ሞትን ድል አድርጎ የተነሳውን በአምላክነቱ ለኛ ሲል ነው። ስለዚህ እኛም በትንሣኤው ወይም ትንሣኤውን ስናከብር ቂምና ጥላቻን አስወግደን ከጓደኞቻችን ጋር ከቤተሰቦቻችን ጋር የፍቅር ሰዎች ሆነን የሰላም ሰዎች ሆነን ልናከብረው ይገባናል ማለት ነው እና በአጠቃላይ ለሌሎችም ብርሃን የምንሆንበት ነው ትንሣኤ። ትንሣኤው ብርሃን ነው ብለናል። ስለዚህ እኛም በትንሣኤያችን ብርሃን በበጎ ምግባራችን፣ በተለይ እኛ ወጣቶች በጎ ምግባር በማድረግ በበጎ በመመላለስ ለሌሎች አርያ የሚሆን ስራን በመስራት ምን መሆን ያስፈልጋል? ለሌሎች አርያ ሆነን መገኘት ያስፈልጋል። በአጠቃላይ የትንሣኤው በዓል በእኛ በሕይወታችን ውስጥ ለውጥ የሚያመጣው ከስንፍና ወደ ትጋት እንድንሸጋገር፣ ከጥላቻ ወደ ፍቅር እንድንመጣ፣ ከተስፋ መቁረጥ ወደ ብርሃን እንድንመጣ ይህንን ይነግረናልና ትንሣኤውን ስናከብር በዚህ አይነት ትጋት ቢሆን ብዙ በረከት እናገኝበታለን። በሕይወታችን ውስጥም ብዙ ለውጥ ያመጣል። እግዚአብሔር ይስጥልን መምህራችን። ምናልባት ያው እኛም የፈለግነውና አብዛኛው ሕዝበ ክርስቲያን እንዲረዳ የምንፈልገው የምናስበውም ይሄን ስለሆነ ነው። ምናልባት በዓልን ተያይዞ ከቤተክርስቲያን መራቅና የተለያዩ ነገሮች ሊፈጠሩ ስለሚችሉ በአባታዊ ምክር ይህን መልእክት እንዲያስተላልፉ ስለፈለግን ነው። እግዚአብሔር ይስጥልን በድጋሚ ቃሉ የተሰማልን። ከዚሁ ጋር ተያይዞ ምናልባት ያው እርስዎ በዋነኝነት እያገለገሉና እየሰሩ ያሉት ያው በሀገረ ስብከቱ የህዝብ ግንኙነትና የሚዲያ ክፍል ኃላፊ ኖትና ከዚህ ጋር የተያያዘ አንድ ጥያቄ ልጠይቆት። ምናልባት ያው እኛም እንደ ሀገረ ስብከታችን ሚዲያ ላይ ለመንቀሳቀስ የተወሰኑ ጥረቶች እያደረግን ነውና ኦርቶዶክሳዊ ወጣትነትና የሚዲያ አጠቃቀምን በተመለከተ እስቲ ለወጣቱ ያሉት ምክር ምንድን ነው? በጣም ጥሩ ጥያቄ ነው ያነሳኸው። ይህን ጥያቄ በማንሳት አመሰግናለሁ። እንግዲህ ይሄ ኦርቶዶክሳዊ ወጣትነትና ሚዲያን ሁለቱን በምናይበት ጊዜ አሁን ሚዲያ ወጣትነት ማለት ያው አዲስ ኃይል ነው፣ ትኩስ ኃይል ማለት ነው። ጥበብ የምንፈልግበት ጊዜ፣ ጥበብን እንፈልጋለን እኮ በወጣትነት ጊዜ። ማንነታችን የሚገነባበት ጊዜ ቢኖር ወጣትነት ነው።
ብዙ እውቀት የምንፈልግበት ጊዜ ነው ወጣትነት። ይሄ ሆኖ ሳለ ማህበራዊ ሚዲያን ደግሞ ስንመለከት እንግዲህ አሁን ቴክኖሎጂ የመጣው ዓለም ወደ አንድ መንደር የመጣችበትን እናያለን። ይሄም ቴሌቪዥኑ አለ፣ ኢንተርኔቱ አለ፣ ሶሻል ሚዲያ ብለን የምንጠራቸው በአጠቃላይ ፌስቡኩ፣ ዩቲዩቡ፣ ቲክቶኩ ሌሎችም አሉ። በአጭሩ በቅርቡ ሰዎች የሚገናኙበት መስመር ማለት ነው። እና ይሄንን ሶሻል ሚዲያ ለመጠቀም በአግባቡና በስነ ስርዓት ካልተጠቀምንበት ትልቅ ጥፋት ነው የሚያመጣው። ወጣቱ እዚህ ላይ ትኩረት ሰጥቶ ሊያዳምጠውና ትኩረት ሰጥቶ ልብ ብሎ ሊመለከተው የሚገባ ጉዳይ ቢኖር ይሄ ነው። ለምንድን ነው ይሄንን የምንለው? ለምሳሌ ሶሻል ሚዲያን አንድ የተማሩ ምሁር ሰው በተሳለ ቢላ መስለው ሲናገሩ ሰምተናል። ለምሳሌ የተሳለ ቢላ ምን ልናደርግበት እንችላለን? በቤት ውስጥ ስናስቀምጠው ሽንኩርት ልንከትፍበት፣ የምንበላውን የምንጠጣው ልንሰራበት እንችላለን። በአንጻሩ ደግሞ ባለጌ ሰዎች፣ መጥፎ ሰዎች፣ አስተሳሰባቸው ያልተገራ ሰዎች ጋር ደግሞ ሲደርስ ሰዎችን ማጥቂያ፣ የሰዎች አካል ላይ ጉዳት ማድረሻ ይሆናል። ሶሻል ሚዲያም እንደዚህ ሆኖ አጠቃቀሙን ካላወቅ ህይወታችንን መጀመሪያ የሚጎዳው የራስን ህይወት ነው። ሰው ራሱንም ካጠፋ ኃጢአት ነው በእኛ ቤት በተለይ። ስለዚህ ራስን ነው የሚጎዳው። መርጦ ማየት ካልቻለ፣ መጥሮ ማድረግ ካልቻለ በጣም ከባድ ነው የሚሆነው ማለት ነው። ስለዚህ በቤተ ክርስቲያናችንም ሶሻል ሚዲያን በተለይ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች፣ አጠቃላይ ወጣቶች እዚህ ላይ መለየት አያስፈልገም። ሁሉም ኢትዮጵያዊ በሙሉ ወጣቱ በሙሉ ምንድነው ሶሻል ሚዲያን በሚጠቀምበት ጊዜ በአግባቡ እንዲጠቀም እንመክራለን። በቤተ ክርስቲያናችን ደግሞ የተወሰኑ ነጥቦችን እናንሳ። ሶሻል ሚዲያው ለምንድን ነው የሚጠቅመው? እስቲ ጥቅሙን እንየው። ሶሻል ሚዲያው በመጀመሪያ የክርስቶስን ቅዱስ ወንጌል ለሁሉ ለማዳረስ ይረዳል። አሁን ሌላ ጊዜ ሰዎችን የምናገኝበት ርቀት አይገድበንም፣ በአንድ ላይ የምንገናኝበት ነው ሶሻል ሚዲያው። ስለዚህ በአንድ ላይ ስንገናኝ ወንጌልን ለማስፋፋት ወንጌልን ለማስተማር ትልቅ ጠቀሜታ እንዳለው እንረዳለን ማለት ነው። ትልቅ ጠቀሜታ አለው። መንፈሳዊ ትምህርቶችን፣ የቅዱሳንን ታሪክ፣ ቤተክርስቲያናችን አሁን ያለችበትን ሁኔታ ለምሳሌ በልማት ማደግ አለባት። ዓለም በተለወጠ ቁጥር ቤተክርስቲያንን ማደግ አለባት። ቤተክርስቲያን ስታድግ ደግሞ አሁን ያለችበትን ሁኔታ በሶሻል ሚዲያው ማዳረስ እንችላለን፣ ለሁሉ ማቅረብ እንችላለን ማለት ነው። ስለዚህ ሶሻል ሚዲያው ይላል ወንጌላችንም ይላል ሶሻል ሚዲያው ላይ ይህንን የወንጌል መንግስት ለሁሉም የምናዳርስበት መሳሪያ መሆኑን እግዚአብሔር ቀድሞ የሚያውቀው ነውና ሁሉም ይሄ የወንጌል መንግስት ለዓለም ሁሉ እንደሚዳረስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ የተናገረው አለ። ይህ ወንጌል በዓለም ሁሉ ምስክር እንዲሆን ይሰበካል ይላል። አሁን በሚዲያው የወንጌል መንግስት ይሰበክ እናያለን። ስለዚህ ይሄንን የወንጌል ሚዲያ ወንጌልን ለማስፋፋት እንጠቅማለን። ሌላው መልካም አርያነትን ለምሳሌ ወጣቶች በሚዲያ ላይ በሚያሳዩት እንቅስቃሴ በሚያደርጉት በሚመለከቱት ነገር አርያ ሆነው መቅረብ ይችላሉ። ሰዎች ያልሆነ ጠቃሚ ያልሆነ ለህሊና ረብ የሌለውን ነገር በሚመለከቱበት ጊዜ እነሱ ደግሞ ክርስቲያናዊ ስነ ምግባር ባለው ፍቅርን፣ ሰላምን የሚሰብኩ በሚዲያ ላይ ማንጸባረቅ ይችላሉ። ይህንን ቢያደርጉ በበጎነት እንደተጠቀሙት ያሳያል ማለት ነው። መጽሐፍ ቅዱሳችንም በአንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ላይ በምእመናንም በእምነትም በቃልና በኑሮ በፍቅርም በምእመናን ዘንድ በእምነትም በንጽህና ለሚያምኑቱ አርያ ሁን እንጂ ማንም ታናሽነትህን አይናቀው ሲል ይናገራል። ስለዚህ አርያ የምንሆንበት በበጎ ነገር ተጽዕኖ የምንፈጥርበት እንደሆነ በዚህ ልናውቅና ልንረዳ ያስፈልጋል ማለት ነው። ሌላው ለበጎ ነገር መጠቀምና ጊዜን መዋጀት። ለምሳሌ ሚዲያ ብዙ ጊዜን ሊያባክን ይችላል። ብዙ ጊዜን ሊወስድ ይችላል። ሚዲያ ላይ ቁጭ ስንል ያንን ሊወስድ ቢችልም አንድ መንፈሳዊ ሰው ሲሆን ወደ ሚዲያ ሲመጣ መንፈሳዊው ሚዲያውን ለምንድን ነው የምጠቀመው ብሎ ማሰብ መቻል አለበት። በዓላማ ሊጠቀመው ያስፈልጋል። ዓላማ ይዞ አሁን ማየት ያለብኝ ምንድን ነው ብሎ አስቦ ገብቶ ሊያየው ያስፈልጋል ማለት ነው። አለበለዚያ ግን እቅድ ካላወጣ ካላቀደ ምንድን ነው አሁን ለምሳሌ ሶሻል ሚዲያን ስጠቀም ጥቅሙ ምንድን ነው?
ደግሞ ሶሻል ሚዲያ ላይ ስጠቀም ጉዳቱ ምንድነው? አሁንስ ምንድነው የማየው? ጥቅም አለው ብለናል። በሚጠቅም መልኩ መጠቀም መቻል ያስፈልጋል ማለት ነው። ሌላው መለየትና መመርመር ያስፈልጋል። በነገራችን ላይ ወጣቶች ሁላችንም ሶሻል ሚዲያ እንጠቀማለን። ከ90% በላይ የሆነ ሁላችንም እንጠቀማለን ማለት ይቻላል። ስንጠቀም ግን አሁን ለምሳሌ የተሳሳቱ ትምህርቶች ሊሰጡ ይችላሉ በሶሻል ሚዲያ ላይ። እኛ አስተምሮ ውጭ የሆነውን ደግሞ የሚያስተምሩ ሰዎች፣ እውነት አስመስለው የሚናገሩ ሰዎች አሉ። ብዙዎች የኛ ልጆች ደግሞ ሊሳሳቱ ይችላሉ። ይሄንን ሶሻል ሚዲያ ላይ ከመውጣታችን በፊት ማለት ነው እውነት ያልሆኑ ነገሮች ሐሰትም እንደሚጫንበት ማወቅ ያስፈልጋል፣ መለየት ያስፈልጋል። ብዙዎቹ በሐሰት የሰውን ስም ያጠፋሉ፣ የሐሰት ትምህርቶች የሚያሰራጩ አሉ። አሁን ወጣቱ በዚህን ጊዜ ምን ማድረግ አለበት? ሚዲያን በሚጠቀምበት ጊዜ መመርመር አለበት ይላል እኮ መጽሐፍ ቅዱሳችን። ሁሉን መርምሩ ይላል እኮ በዚህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 እስከ 22 ላይ ተጽፎ እናገኛለን። ሁሉን ፈትኑ፣ መልካሙንም ያዙ፣ ከማንኛቸውም አይነት ክፉ ነገር ራቁ ይለናል። ስለዚህ ሶሻል ሚዲያው ደግሞ ጥሩም መጥፎም ነገር የሚጫንበት ነው። ጥሩውን መለየት ያስፈልጋል። ለወጣቶች የሚነገር ልንነግራቸው የሚያስፈልገው ይህንን ነው ማለት ነው። በዓላማ ሊያዩት ያስፈልጋል። ቅድም እንዳልኩት ወደ ኢንተርኔቱ ከመግባታቸው በፊት ምን ማየት አለብን ብለው በዓላማ ማየት ያስፈልጋል። ንጽህናቸውን መጠበቅ ያስፈልጋል። በነገራችን ላይ ብልቶቻችን የክርስቶስ እንደሆኑ ይናገራል መጽሐፋችን አይደል? በአይን ለምሳሌ በአይን የሚገባ ነገር የምናየው ነገር ውስጣችንን ሊያረክስ ይችላል። በአይናችን ነው የምናየው፣ አይምሯችንን ይረብሸናል ማለት። ስለዚህ የምናየውን መርጠን ማየት ያስፈልጋል። ሌላው እዚህ ላይ እንደው ትንሽ ሳልገልጽ ማላልፈው ነገር አለ። ለምሳሌ በጎ ነገር ሲሰራ በተለይም የቤተክርስቲያን ሚዲያዎች አሉ። ቤተክርስቲያን የራሷ የሆነ አሁን ትውልዱ መቼም ሚዲያ ላይ ነው የሚውለው ብለናልና ከዛ የተነሳ ሚዲያው ላይ መስራት ስላለባት ቤተክርስቲያን በሁሉም ከጠቅላይ ቤተ ክህነት ጀምሮ በየሀገረ ስብከቱ የተከፈቱ አሉ። በተለይም እንደ ሶማሊያ ሀገረ ስብከት እኛ የሶማሊያ ሀገረ ስብከት ነንና ወንጌል የምናስተምርበት፣ መንፈሳዊ ትምህርቶችን የምናስተምርበት፣ በተጨማሪም ደግሞ በሀገረ ስብከታችን ነገ ቤተክርስቲያን ከዓለም ጋር የምትኖር ናትና ራሷን ለመቻል ልማቶችን የምትሰራበትን የምታስተላልፍበት መንገድ አለ። ያንን ወጣቶች ሳያበረታቱ ማለፍ የለባቸው። በጎውን ነገር ማለት ነው። ሀቅ ነው፣ እውነት ነው፣ በአይን የሚታይ በእጅ የሚጨበጥ ነገር ነው የሚተላለፈው። ወንጌሉም እንደዛው፣ የልማት ስራውም እንደዛው። ይሄንን ምን ሞራል ሰጥተው ኮሜንት አድርገው ማለፍ መቻል አለባቸው፣ ሶሻል ሚዲያውን ሲጠቀሙ ማለት ነው። አሁን አንተ ቅድም ለጠየቀኝ ነው ሶሻል ሚዲያ ወጣትነትና ሶሻል ሚዲያን እንዴት አድርገን አስማንተን እንሄድ ነው። ስለዚህ እነዚህን ነገሮች ጠብቀን ከተጠቀምንበት ሶሻል ሚዲያው የበለጠ ጥቅም የምናገኝበት፣ ራሳችንን የምንገነባበት፣ ብዙ ትምህርቶችን የምናገኝበት ይሆናል ማለት ነው። ስለዚህ ስንጠቀም ከላይ የዘረዘርኳቸውን ነገሮች ታሳቢ በማድረግ ብንጠቀምበት መልካም ነው የሚል መልስ። እሺ፣ እግዚአብሔር ይስጥልን መምህራችን። ምናልባት ያው ይሄን ጥያቄ ሲመልሱልኝ ሁለት አንኳር ነገሮችን ይዣለሁ። ያው አንደኛ ሶሻል ሚዲያን በተመለከተ ወጣቱ በአግባቡ የሚጠቀም ከሆነ አንደኛ ወንጌልን ይሰበካል ወይም ደግሞ ወንጌልን ያዳምጣል። ሁለተኛው ደግሞ ምናልባት ቤተክርስቲያናችን የምታስተላልፋቸውን መልእክቶች በተደጋጋሚ ደግሞ ምንድነው ልማትንም ይደግፋል። እርስዎ እንዳሉት ለምሳሌ ኮሜንት ማድረግ፣ ሼር ማድረግ ቤተክርስቲያንን የምትሰራውን ስራ መደገፍ ነውና ከዚህ አንጻር ነው እኛ ያሰብነው በዋነኝነት። ለምሳሌ እኛ እንኳን ባለንበት ሀገረ ስብከት እንኳን ብናይ በሀገረ ስብከቱ በደብራትም ትላልቅ የልማት ስራዎች የተሰሩ ነው። ስለዚህ እነዚህን ነገሮች ከመደገፍ አንጻር በሀገረ ስብከታችን ላይ ያለ አገልጋይም ይሁን የትኛውም ክርስቲያናዊ ወጣት እንደዚህ አይነት ነገር ላይ ትንሽ ተሳትፎ ትንሽ ደከም ያለ ስለሆነ ለዚህ ምላሽ እንዲያገኙ ብለን ስላሰብን ነው። ስለዚህ ይህ ጥያቄ ተመልሷል። ግን አሁን እርስዎ ከመለሱት ጋርና እንትን ካሉት ጋር አሁን ከመለሱት ጋር አንድ መጠየቅ የምፈልገው ነገር ምንድን ነው? ለምሳሌ ወንጌል በጣም የተስፋፋ ነው። ማቴዎስ ወንጌል ምዕራፍ 24 ላይ ያለውንም ጠቅሰውልናል። በወንጌል የተገለጠ ነው። ምናልባት በመጨረሻው ዘመንም ወንጌል በሐሰተኛው ሚሆን በእውነተኛው መንገድ ይስፋፋል። ግን የኔ ጥያቄ ምንድነው ምናልባት ያው አሁን ከመለሱት ጋር አዋስተው እንዲመልሱልኝ የሚፈልገው ለምሳሌ ሐዋርያቶች በዚህ ዘመን ቢኖሩ ወንጌልን እንዴት ሊሰብኩ ይችላሉ? ማለት አሁን ለምሳሌ እኛ ሁሉ ነገር በእጃችን ሆኖ ትንሽ ደከም ብለናል። ግን ደግሞ እስቲ ሐዋርያቶች በዚህ ዘመን ቢኖሩ
ወንጌልን እንዴት ይሰብኩ ነበር? ድንቅ የሆነ ጥያቄ ነው የጠየቀኝ። እውነት ለመናገር እጅግ ድንቅ ነው። በጣም የሚገርም ነው። ይህን እንደ ራሴ ነው የምመልሰው። መጀመሪያ በነገራችን ላይ ቤተክርስቲያናችን አፖስቶሊክ ሰክሴሽን የሚባል አለ። የሐዋርያትን ፈለግ ተከትላ የመጣች ነች። ሐዋርያት አሉ፣ ሐዋርያን አበው አሉ። እስካሁን ባለችው በተለይ ኦርቶዶክስ ብለን የምንጠራው የኛ ሃይማኖት ቀጥታ ከክርስቶስ ጋር ግንኙነት ያላቸው በተዋረድ የመጣ በቅብብሎሽ የመጣ እንደሆነ ይነግረናል። አሁን በገለጽክልኝ መሰረት ግን እኔ እንደራሴ መመለስ የምፈልገዋል። ሐዋርያት በዚህ ዘመን ቢኖሩ እውነት ለመናገር ሐዋርያት ሐቀኞች ናቸው። ሐዋርያት ራሳቸውን ለሞት አሳልፈው እስከ መስጠት ለክርስቶስ የታመኑ ናቸው። ስለ ሐዋርያት ብዙ መናገር ይቻላል። በሰማዕትነት ነው ያለፉት። ይህንን ዓለም እንደ ጉድፍ ንቀውት ይህንን ዓለም ትተው ለክርስቶስ ራሳቸውን ፍጹም ያስገዙ ናቸው። ዓለማዊነት በፍጹም በውስጣቸው የለም። ከዚህ የተነሳ ሕይወታቸው በሙሉ በተአምራት የታጀበ ነው። በአንደበት ብቻ የሚገለጽ አይደለም፣ በተግባር የሚገለጽ ክርስትና ያላቸው ናቸው ቅዱሳን ሐዋርያት። ስለዚህ በዛሬ ዘመን ቢኖሩ ብዬ ሳስብ እንደኔ ሶሻል ሚዲያውን በደንብ ይጠቀሙት ነበር ያስባለሁ። ለምን ቢባል ቅዱሳን ሐዋርያት በቀድሞ ዘመን ሰዎችን በሚያገኙበት ስፍራ ሁሉ ምን ያደርጉ ነበር? ወንጌልን ይሰብኩ ነበር፣ ያስተምሩ ነበር። በዚያን ዘመን ስልጣኔ ተብሎ የሚጠቀሰውን ነገር ሁሉ ይጠቀሙ ነበር። ገበያ መካከል ሄደው ያስተምሩ ነበር። በትልልቆች ከተሞች ላይ እየዞሩ ባገኙት ሰብሰብ ያለ ሕዝብ ሲያገኝ ያስተምሩ ነበር። ሶሻል ሚዲያው ደግሞ ትልቅ ገበያ ነው። ገበያ ላይ ሄደህ የማታገኘውን ሕዝብ ሶሻል ሚዲያ ላይ ታገኘዋለህ። ብትሄድ 5000 6000 ሰው ልታገኝ ትችላለህ። በዛ ቢባል ትልቅ ነው ቢባል፣ በሶሻል ሚዲያ ግን እስከ 100,000 እስከ 200,000 እስከ 300,000 ሰው በአንድ ጊዜ ማስተማር ትችላለህ፣ መንገር ትችላለህ። ስለዚህ ቅዱሳን ሐዋርያት ይህን ጊዜ ቢያገኙት ኖሮ፣ በዚህን ጊዜ ቢኖሩ ኖሮ ምን ያደርጉ ነበረ? ሶሻል ሚዲያውን በደንብ ተጠቅመው በልባቸው የተጨነቁትን ያረጋጉ። የአይምሮ እኮ ዛሬ ተቃውሷል እኮ፣ የብዙ ሰዎች አይምሮ ተቃውሷል እኮ። ብዙ ነገር በእኛ ላይ ተጭኖ ስላለ ያ አቃውሶናል እኮ። ይህንን ችግር ይፈቱት ነበረ በሶሻል ሚዲያ፣ በተግባር ያሳዩ ነበረ፣ በደንብ ይጠቀሙበት ነበረ ብዬ እንደኔ እመልሳለሁኝ። ሌላው እንደዚህ በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 17 ላይ ሐዋርያው ቅዱስ ጳውሎስ በየቀኑ በገበያ ከሚያገኛቸው ሰው ጋራ ይነጋገር ወንጌልን ይሰብክ እንደነበር ተጽፏል። ሌላው ቅዱሳን ሐዋርያትን ስናነሳ ይሄ ያው ወንጌልን የሰበኩበት ነው። ስናነሳ ቅዱሳን ሐዋርያት ከባህልና ከዘመኑ አስተሳሰብ ጋራ አዛምደው በደንብ አድርገው ወጣቱን ያስተምሩ ነበረ፣ ክርስትናውን ይሰብኩ ነበረ ብዬ እንደ ራሴ ያስባለሁ። መጽሐፍ ቅዱስም ተጽፎ ስላለ ማለት ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ሁሉን ለማዳል ከሁሉ ጋር እንደነሱ ሆንኩኝ፣ ይህም የሆነው ወንጌልን ለማዳረስ ስል ነው ሲል ቅዱስ ጳውሎስ ይናገራል። ከሚገርም ከማያምኑ ጋር እንደማያምኑ ሆንኩላቸው ይላል። ጣዖት ከሚያመልኩ ጋር እንደ ጣዖት አምላክ ሆኜ ቀረብኩ ይላል ቅዱስ ጳውሎስ። ይሄ ለምንድን ነው? ወንጌልን ለመስበክ። ስለዚህ ባህሉን ዛሬ ላይ ያለው በተለይ ወጣቱ የሚፈልገውን ሐሳቡን በመረዳት በደንብ አድርገው ያስተምሩበት ነበር የሚል መልሳለኝ። ያው እነሱ ቅድም እንደገለጽኩት በተግባር የታየ ነው። ምናቸው? ክርስትናቸው። ልብሳቸው ሳይቀር ይፈውስ ነበረ፣ ጥላቸው ሳይቀር ይፈውስ ነበረ። ትላንት የነበሩት ቅዱሳን ሐዋርያት ያው በአጭሩ ለመግለጽ ሕይወታቸውን ሙሉ ለሙሉ የሰጡ ናቸው ብለናል። ዛሬ ላይ ግን በሶሻል ሚዲያው ላይ የምናያቸው ብዙ ማጭበርበሮች አሉ። ለዚህ ነው ቅድም እንደገለጽኩልህ ቅድስት ቤተክርስቲያን የራሷ የሆነውን ቅዳሴውን ሳይቀር በሶሻል ሚዲያ እንዲሰሙ አይደለም ልጆቿ እንዲሰሟት ልጆቿ እንዲማሩበት ታደርጋለች ማለት ነው ታደርጋለች። ስለዚህ ዛሬ ላይ ብዙ እንደነገርኳቸው መመርመር ያስፈልጋል። ወጣቱ መመርመር ያስፈልገዋል። ብዙ አጭበርባሪዎች አሉ፣ ያልሆነ ነገር የሚናገሩ አሉ። መጽሐፍ ቅዱሱ የሚናገረው ሌላ፣ እነሱ የሚተገብሩት ሌላ ሆኖ የሚገኙ አሉ።
ስለ ክርስቶስ አምላክነት እንኳን ሳይረዱ ሶሻል ሚዲያ ላይ ወጥተው ብዙዎችን የሚያደናግሩ ሰዎች አሉ። ይሄ ደግሞ በወንጌል ላይ ተጽፏል። ቀደም አንተ እንደገለጽከው የማቴዎስ ወንጌል ምዕራፍ 24 ላይ ስናይ ሳይማሩ ተምረናል፣ ሳያውቁ አውቀናል ብለው የሚመጡ ብዙዎች አሉ። ስለዚህ ቤተክርስቲያናችን የራሷ ስላለ ክርስቶስን የምትሰብክበት የራሷ የሆነውን የምትናገርበት ስለ ቅዱሳኑ ክብር የምትናገርበት ስላለ በተለይኛ ወጣቶች ያንን እንድንከተል የሚል መልእክት አስተላልፋለሁ። ሌላው ምንድነው ትልቁ ልናስብ የሚገባው ቀደም ያው የራሴን ነው የመለስኩት፣ ዛሬ ያለነውም ሐዋርያት ነን። ያንን ነው መከተል ያለብን። ዛኔ የነበሩት አባቶቻችንን ብንከተል ብዙ ድንቅ የሆኑ ነገሮችን መስራት እንችላለን። ከአጭበርባሪዎች ራሳችንን መጠበቅ እንችላለን። አጭበርባሪዎች መቼም አሉ። ያኔም በሐዋርያት ዘመን ነበሩ፣ ድል ነስተዋቸዋል። ዛሬም በእኛ ዘመን አሉ። ይሄንን ድል መንሳት እንድናደርግ ሐዋርያቶች እኛ እንደሆን ማወቅ ያስፈልጋል። ቀደም ብያለሁ። በሶሻል ሚዲያ ምን ልናደርግ እንችላለን? ወንጌልን እናስፋፋ እንችላለን ብለናል። ዛሬ ላይ ያሉ ወጣቶች የኛ ልጆች የቤተክርስቲያን ልጆች ዛሬም የቤተክርስቲያን የሆነው ቢችሉ ማስተማር ከቻሉ እየጻፉ ቢያስተምሩ፣ ማስተማር ካልቻሉ ግን ሌሎች ያስተማሩትን ትክክለኛውን ትምህርት ለሌሎች እንዲዳረስ በማድረግ ሼር በማድረግ ኮሜንት በመስጠት በመመረቅ ይህንን ማድረግ ይቻላል የሚል መልስ አለኝ። አመሰግናለሁ። በድጋሚ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁ። በመቀጠል የበዓሉ ምክንያት በማድረግ ያዘጋጀነው ጸበል ጻድቅ አለ። አባታችን እንዲባርኩልን እና የመጨረሻ መልእክቱን ደግሞ እንዲያስተላልፉልን ጋብዞታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ሰላም ኮነ ፍስሐ ሰላም። በዓሉን የሰላም የፍቅር የመተሳሰብ የአንድነት በዓል ያደርግልን አምላካችን። ጉባኤያችንን ከጅማሬ እስከ ፍጻሜ ተከታትሎ ያቆየልን አምላካችን ስሙ የተመሰገነ ይሁን። አቡነ ዘበሰማያት ይትቀደስ እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አዋጅ ይኩን። እግዚአብሔር ይባርክልን። እንግዲህ በመጨረሻ ማስተላለፈው መልእክት ምንድነው? በዓለ ትንሣኤው ብርሃን ያየንበት በክርስቶስ ሰላማችን የታወጀበት እንደዚሁም ሁሉ ትንሣኤያችንን ያረጋገጥንበት ታላቅ በዓል ነውና የጅጅጋ ምዕመናን በሙሉ በዓለሙ ዙሪያ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁኝ። በመጨረሻ ማስተላለፍ የምፈልገው መልእክት እንግዲህ ይህ ሚዲያ ህላዌ ሚዲያ ይባላል። ይህንን ሚዲያ ሁላችሁም የምትመለከቱ ሁላችሁ አይታችሁ ማለፍ ሳይሆን ሰብስክራይብ እንድታደርጉ፣ በተጨማሪም ደግሞ ሌሎች መንፈሳዊ ይዘት ያላቸው ህይወታችንን መለወጥ የሚችሉ ትምህርቶች፣ ዝማሬዎች ወደ እናንተ መቅረብ እንዲችሉ ሰብስክራይብ አድርጋችሁ እንድታልፉ እናሳስባችኋለን። ሰብስክራይብ ማድረጋችሁ የሚጠቅመው ቶሎ ወደ እናንተ እንዲደርስ ነውና ሁላችሁም ሰብስክራይብ አድርጉ በማለት መልእክቴን አስተላልፋለሁ። ለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። እኔንም አክብራችሁ ጠርታችሁ በሚዲያችሁ ይህንን መልእክት እንዳስተላልፍ እንግዳ እንደሆን ስለጋበዛችሁኝ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ። ትላንትናን ዛሬ ውጧል፣ ሁሉም ነገር ይለወጣል። ሳይደበዝዝ የሚያበራ
ሁሌም ጽኑ የእርሶ ሥራ እርሶ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ የአይሁድ ትግል ያልነቀለው ክፋታቸው ያልሸፈነው የደም ሐውልት ምሰሷችን እርሱ ጸንቷል ከፍታችን እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ የዓለም ጀግኖች ተቀብረዋል የበረቱ ተሰብረዋል ገዳዩን ሞት የገደለ እንደ ጌታ ወዴት አለ እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ መቃብርን የቀበረ ኃይለኛውን የሰበረ ኢየሱስ ነው ጽኑ ጌታ ማይሸነፍ ማይረታ እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ ያለ ነግሶ አማኑኤል ክብርን ለብሶ